የስፔኑ ኃያል ክለብ ባርሴሎና ይፋው የዝውውር ጥያቄ ማቅረቡ ተሰምቷል። የካታሎኑ ክለብ ባርሴሎና አንቶኒዮ ጎርደንን ለማስፈረም ለኒውካስል ዩናይትድ ይፋው የዝውውር ጥያቄ አቅርበዋል። ባርሴሎና ለተጫዋቹ ዝውውር 80 ሚሊዮን ዩሮና ተጨማሪ ክፍያ ማቅረባቸው ነው የተገለጸው። ባርሴሎና በግል ከተጫዋቹ ጋር እስካሁን ከስምምነት አለመድረሱና ንግግሮች መቀጠላቸው ተጠቁሟል። በሌላ በኩል ሌሎች ክለቦች አንቶኒዮ ጎርደንን ለማስፈረም አሁንም ጥረት ላይ እንደሚገኙ ተዘግቧል። ይሁን እንጂ ባርሴሎናና ባየር ሙኒክ በአሁን ሰዓት የተጫዋቹ ከፍተኛ ፈላጊ መሆናቸውን ዘ አትሌቲክ እና ቤን ጃኮብስ ዘግበዋል። ቀያይ ሰይጣኖቹ ማንቸስተር ዩናይትዶች ብራዚላዊውን አማካይ ኤደርሰንን ወደ ኦልድ ትራፎርድ ለማምጣት ከጣሊያኑ ክለብ አትላንታ ጋር በዝውውር ዋጋ ላይ የመጨረሻ ስምምነት ላይ ለመድረስ መቃረባቸው ታውቋል። አሁን ላይ ውይይት እየተደረገበት ያለው የመጨረሻ የዝውውር ፓኬጅ ወይንም ዋጋ ከ45 ሚሊዮን ዩሮ በታች እንደሆነ ተረድቻለሁ ሲል ቤን ጃኮብስ ዘግቧል። ኤደርሰን በበኩሉ ከማንቸስተር ዩናይትድ ጋር ለ5 ዓመታት የሚያቆየውን የግል ጥቅም ስምምነት ከወዲሁ ያጠናቀቀ ሲሆን ሁለቱ ክለቦች የመጨረሻዎቹን ጥቃቅን ነጥቦች እስኪያስተካክሉ ድረስ በመጠባበቅ ላይ እንደሚገኝ ቤን ጃኮብስ ዘግቧል። የቀድሞ የፖርቹጋል ብሔራዊ ቡድን ተጫዋች የነበረው ሪካርዶ ኳሬዝማ በ2026 የዓለም ዋንጫ ክርስቲያኖ ሮናልዶ በቋሚነት መጀመር አለበት ሲል አስተያየቱን ሰጥቷል። ሮናልዶ ከቡድኑ ካወጣው እሱም በትክክል ሊተካል የሚችል ተጫዋች ማን ነው ሲል የሚጠይቀው ኳሬዝማ እሱ በሜዳ ላይ መኖሩ ብቻ ሁሉንም ነገር ይቀይረዋል። ተቃራኒ ቡድኖች እሱን የሚያዩት በተለየ እይታ ነው። በውስጣቸውም አንድ አይነት ፍርሃት ይዟቸው ነው የሚጫወቱት ሲል የክርስቲያኖ ሮናልዶን አስፈሪነትና አደገኝነት ገልጿል። እስካሁን ከፖርቹጋል ብሔራዊ ቡድን ጋር እስካለ ድረስ በእያንዳንዱ ጨዋታ ላይ በቋሚነት መጀመር ይኖርበታል ሲል ተናግሯል። ፖርቹጋላዊው የዌስትሃም አሰልጣኝ ኑኖ ስፕሪቶ ሳንቶ ዌስትሃም ዩናይትድን በውድድር ዓመቱ መጨረሻ ከእንግሊዝ ፕሪሚየር ሊግ ይዘው ቢወርዱም በቀጣይ የውድድር ዓመት ዌስትሃምን እያሰለጠኑ በሻምፒዮንሺፑ ለመቀጠል መወሰናቸው ይፋ ተደርጓል። በዚህ ሳምንት ስለሳቸው የወደፊት ቆይታ ከተደረጉ ስብሰባዎች በኋላ ኑኖ ስፕሪቶ ሳንቶ በዌስትሃም ለመቀጠል መወሰናቸው ታውቋል። መጀመሪያ ላይ የአሰልጣኝ ለውጥ ያስፈልጋል የሚል ግምት የነበረ ቢሆንም በመጨረሻ ግን ዌስትሃምና ኑኖ በጋራ ለመቀጠል ወስኗል። የክለቡ ባለድርሻ ዳንኤል ክሪቲኒስክ የኑኖ ዋና ደጋፊ እንደነበሩም ተገልጿል። የአርሰናሉ ስፔናዊ አሰልጣኝ ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ሽልማት አሸናፊ ሆኗል። ከሽልማቱ በኋላ አስተያየታቸውን ለጋዜጠኞች የሰጡት ሚኬል አርቴታ በጣም አስደናቂ ጉዞ ነበር። ላለፉት ጥቂት ዓመታት በሩን ስናንኳኳ ቆይተናል። በጣም ጥረናል። ጥቂት ጊዜያት ግባችን ላይ ሳንደርስ ቀርተናል። አሁን ግን ማሸነፋችን ነገሩን በጣም ልዩ ያደርገዋል። በመላው ዓለም የሚገኙ የአርሰናል ደጋፊዎችን ምላሽና ይህ ስኬት ለኛ ምን ማለት እንደሆነ አይታችኋል። ስለዚህ በዚህ እጅግ በጣም ኮርቻለሁ ሲሉ አስተያየታቸውን ሰጥተዋል። እንዲሁም ቅዳሜ ዕለት በቡዳፔስት ሃንጋሪ ስለሚደረገው የሻምፒየንስ ሊግ የፍጻሜ ጨዋታም የተጠየቁት አሰልጣኝ ሚኬል አርቴታ በእግር ኳስ ክለባችን አዲስ ታሪክ ለመጻፍ የሚያስችል አስደናቂ እድል አለን። ይህንን እንደምናሳካው ደግሞ ሙሉ በሙሉ እርግጠኛ ነን። ቅዳሜ ቡዳፔስት ሃንጋሪ ላይ በጥቂት ቀናት ውስጥ የአውሮፓ ሻምፒዮን መሆን እንደምንችል ሙሉ በሙሉ አምናለሁ ሲሉ የአውሮፓ ሻምፒየንስ ሊግ አሸናፊ የመሆን ከፍተኛ እድል እንዳላቸውም አስተያየታቸውን ሰጥተዋል። ባለፈው የክረምቱ የዝውውር መስኮት ከቼልሲ ወደ አርሰናል የተዘዋወረው እንግሊዛዊ የክንፍ መስመር ተጫዋች ኖኒ ማዱዌኬ የውድድር ዓመቱ እንደዚህ ድንቅ ይሆናል ብለህ አስበ ነበር ተብሎ ከጋዜጠኞች ለቀረበለት ጥያቄ አዋስቤ ነበር፣ ከነበርኩበት ቦታ በፍጥነት የመጣሁትም ለዚህ ኮኖ ሲል ቼልሲን በፍጥነት ለቆ ወደ አርሰናል የተዘዋወረው የሊጉ ሻምፒዮን እንደሚሆኑ ስለሚያውቅ እንደሆነ ተናግሯል። እንዲሁም በተጨማሪነት እግዚአብሔር ፈቅዶ ያንን የሻምፒየንስ ሊግ ዋንጫ ካገኘን ወደ ዓለም ዋንጫ በመጓዝ ያንንም ዋንጫ ለማንሳት እንጥራለን በማለት ከእንግሊዝ ብሔራዊ ቡድን ጋር የዓለም ዋንጫ ሻምፒዮን ለመሆን እንደሚጥሩም በተጨማሪነት አስተያየቱን ሰጥቷል።
አንቶኒዮ ሩዲገር በሪያል ማድሪድ ቤት እስከ 2027 የሚያቆየውን የአንድ ዓመት ውል ማራዘሚያ ለመፈረም ከስምምነት መድረሱን ማርካ ዘግቧል። ጀርመናዊ ተከላካይ አንቶኒዮ ሩዲገር በሪያል ማድሪድ ቤት እስከ 2027 ክረምት ድረስ የሚያቆየውን የነበረውን ስምምነት ለአንድ ተጨማሪ ዓመታት ለማራዘም ከክለቡ ጋር ሙሉ በሙሉ ከስምምነት መድረሱ ተዘግቧል።